ስለ ቴሌብር አዲስ ነገር ያውቃሉ? አሁኑኑ ሃውሎውን ይጎብኙ። በቴሌብር ላይ የመጣውን አዲሱን የሃውሎ ጨረታ ያውቁታል? በጣም አነስተኛ ዋጋ በመስጠት ማሸነፍ እንደሚቻል፣ ማንም ያልገመተውን ዝቅተኛ ዋጋ በመስጠት ታላላቅ ሽልማቶችና የሽልማቱ ባለቤት ይሁኑ። የቴሌብር ሱፐር አፕን እንክፈት። ሃውሎ ውስጥ እንግባ። ሰላም ውድ የፍሬው ተች ቤተሰቦች፣ ዛሬ አንድ አስደሽላችሁ መጥቻለሁ። ይሄም ዌብሳይት ደግሞ በኢትዮጵያ በሀገራችን የምናገኘው ቴሌብር አዲስ ነገር ይዞልን ብቅ ብሏል። ቴሌብሮች አልተቻሉም ማለት ይቻላል። ዋው የሚገርም ስራ። ዛሬ አንድ ዌብሳይት ይዤላችሁ መጥቻለሁ። ቴሌብር ላይ በ1000 ብር፣ በ500 ብር፣ በ1 ብር ጭምር የተለያዩ እቃዎችን መግዛት እንደምንችል ታውቃላችሁ? ካላወቃችሁስ እንግዲህስ ቪዲዮን ላይክ፣ ሰብስክራይብ፣ ሼር በማድረግ ተከታተሉኝ። ይህ ዌብሳይት የምናገኘው ያው እንግዲህ እንደምናውቀው ዓለም አቀፍና ሀገር አቀፍ የሆነው ቴሌብራችን ላይ ነው የምናገኘው። ምክንያቱም አብዛኛ ሰዓት አዳዲስ መረጃዎችን እኛ ብዙ ችላንላቸዋለን፣ እናውቃቸውም። ግን አለውላችሁ እያደንኩኝ እየዳሰስኩኝ ይዤላችሁ መጣውኝ። ስለዚህ አሁን ወደ ጉዳዩ እንግባ። እንደምትመለከቱት ቴሌብር አፕ ማንም አያውቀውም ብዬ አልገምትም። እንደ ማንኛውም ሰው ታውቁታላችሁ። ይህን ቴሌብር ደግሞ ከፕሌይ ስቶር ላይ እንዴት አድርጋችሁ ዳውንሎድ ማድረግ እንደምትችሉ ሙሉ ስቴፑን ቴሌግራም ላይ አስቀምጥላችኋለሁ። ቀጥታ ወደ ቪዲዮ እንገባለን። እንደምትመለከቱት ቴሌብር አፕን እንደገባው እዚህ ውስጥ ትገባላችሁ። እዚህ ባላንሳችሁን ያሳያችኋል። እንደምትመለከቱት ዳሽቦርድ ነው። ይህን ዳሽቦርድ እኛ ቀጥታ ወዴት ነው የምንሄደው? ታች ፔመንት በምትለው አካባቢ እናለን ማለት ነው። እዚህ ጋር አፕስ የምትላለች አፕስን ትነካላችሁ። አፕስን ስትነኩ ይሄና ገራሚና አስደናቂ ዌብሳይት ባይዘዌ ቴሌብር ብዙ አይነት አማራጮች አሉት። ደስ የሚል ፊውቸር አለ። የተለያዩ እኛ ማናቃቸው ተጠቅመን ማናቃቸው ፊውቸሮች ይዟል። ብዙ ሰዓት ግን ኦልሬዲ ምንም አናቃቸውም። ሳናቃቸው ብዙ አዳዲስ ነገር ያመልጠናል። እንደምትመለከቱት አሁን ደግሞ ቴሌብር አዲስ ላውንች ያደረገው አፕሊኬሽን ይህ ገራሚ ዌብሳይት ነው። እንደምትመለከቱት ወደ ጉዳዩ እንግባ። እንደምታዩት ሃውሎ የሚል አፕሊኬሽን ጭነዋል። እንደምትመለከቱት እንደማንኛውም ሰው ቴሌብራችሁን ኮኔክት ታደርጋላችሁ ከዚህኛው ፕላትፎርም። እንደምትመለከቱት ኮኔክት ቴሌብር ይላል። እኔ ቴሌብሬን ኮኔክት እንደዚህ ትሉት ለእናንተ ወይም በሜሴጅ ወይ በተለያየ ነገር ያሳውቃችኋል። እንደምትመለከቱት ደግሞ እያንዳንዷን ዝርዝር እዚህ ውስጥ ምን ማድረግ እንዳለባችሁ ከምን ጀምሮ እንዴት ማድረግ እንዳለባችሁ እዚህ ጋር ፕላትፎርም አለ፣ ጽሁፉ ያስቀምጡለታል። ይሄን እናንተ ስክሮል እያደረጋችሁ ማንበብ ትችላላችሁ ሁላችሁም። እኛ ግን አሁን ቀጥታ ወደ እንትኑ እንገባለን። የምትመለከቱት ይሄ ነው። ቴሌብር እንግዲህ ማንም ያነገራችሁ ለዚህ ነው፣ በምክንያት ነው። እንደምትመለከቱት ይሄኛው አይፎን ባይዘዌ ብቻ ብዙ ነገር ነው ያለው። እንደምትመለከቱት እዚህ ጋር ከታች የቀኑ ሊሚት አለ። ከ75 ብር ጀምሮ ይሄ በዚህ አይፎን ላይ መሳተፍ ትችላላችሁ ማለት ነው ጋይስ። አሁን እዚህ ውስጥ እኛ ምንድን ነው የምናደርገው? ወይ ደግሞ እዚህ ውስጥ ባሉት ፕላትፎርሞች ከኛ ዝቅተኛ ሚኒመም ገንዘብ ያላስገባ ሰው ነው እዚህ ውስጥ እዚህ ጋር ያሉትን የሚያገኘው ማለት ከዚህ ፊት የምናውቀው ከአንዱ እኛ እያወቅን ወይ ደግሞ እየገዛን የነበረው። አሁን ግን የመጣው ቴሌብር ይዞት የመጣው እናንተ ያላስገባችሁትን ብር ሌላ ሰው ካላስገባው እቃው የእናንተ ነው። ለምሳሌ ይሄኛው እስከ 30 ብር ባለው እዚህ ላይ መሳተፍ ትችላላችሁ። እዚህ ጋር እናንተ 30 ብር ብላችሁ ማስቀመጥ ትችላላችሁ። ከ31 ብር ብላችሁ ማስቀመጥ ትችላላችሁ። የእናንተን ብር እዚህ ውስጥ ገብቶ ደግሞ ካላስገባው እናንተ የዚህ ነገር ተሸላሚ ናችሁ ማለት ነው። ገባችሁ? እንደምትመለከቱት ቀነ ገደብ አለው።
ቀነ ገደቡ ደግሞ እስከሚያልቅ መታገስ ግድ ይለናል። ምክንያቱም በሚኒመም በመጨረሻ ፐርሰንት እየገዛን ስለሆነ ማለት ነው። ሶ እንደምትመለከቱት ያው ቴሌብር ያዘጋጃቸው ቴሌ ስጦታዎች አስቀምጧል። እንደምትመለከቱት ያው ይሄ እየቀያየረ እያሳየን ያለ ነው ለኛ ነው እና አንድ ብቻ አይደለም፣ ብዙ እቃዎች አሉ እዚህ ውስጥ በጣም ብዙ። ሶ አሁን ለኛ ምንድነው የሚያስፈልገን እዚህ ውስጥ? እኔ ለምሳሌ ጋላክሲ በዚህ ስልክ እኔ መሳተፍ ፈልጋለሁ። ሶ እዚህ ጋር ምንድነው ማስገባው 0.20 ሳንቲም ሶ አግሪ ተስማማላችሁ። ኮንቲኒው ገባላችሁ። ኦኬ 30 ብር እንግዲህ በዚህኛው ቀፎ በ30 ብር ሞክረነዋል ኦሬዲ። ግን እኔ የራሴን ባላንስ ያስቀመጥኩት 1 ብር ከ20 ሳንቲም እዚህ ስልክ ላይ ከዚህ በታች ሰው ካላስገባ ይሄ ቀፎ ኦሬዲ የራሴ ቀፎ ነው ማለት ነው፣ እኔ ያገኘዋለሁ ማለት ነው። እንደምትመለከቱት ታብሌቶች አሉ። ባይ ዘ ዌይ ግራ እንዳይገባችሁ፣ ለምሳሌ ለአንድ እቃ ዋጋ አለው። ይሄ ለምሳሌ ይሄ ዋጋ በዚህኛው እቃ መሳተፍ የምትችሉት 75 ብር ነው። 75 ብር አስገብታችሁ እዚህ ጋር ሚኒመም ሰው አያስገባውም ብላችሁ የምታስቡትን ብር ነው የምታስቀምጡት። ገባችሁ? ሶ አይፎን አለ። ለአይፎን 75 ብር አስገብታችሁ እዚህ ጋር ሌላ ሰው ምንም አይጠቀመው ብላችሁ የምታስቡት ከ1 ብር በታች አድርጋችሁ ማስቀመጥ ትችላላችሁ። ሶ ጋይስ በጣም ምርጥና ገራሚ የሆነ ስራ ነው ይዞልን የመጣው። ሶ ፓወር ባንክ አለ። እንግዲህ ብራንድ ሳቶች አሉ። ሶ እንደምትመለከቱት ምርጥ A57 ስልኮች አሉ። ሶ ኮምፒውተር አለን የተለያዩ ይሄ በ50 ብር የሚቆረጥ ነው። እንደምትመለከቱት ሳይክል አለ። በዚህኛው ቀደም ቆርጠንበታል እንደምትመለከቱት። ሶ እዚህም ጋር 30 ብር እኔ በዚህ መሞከር ፈልጋለሁ። ምክንያቱም ይሄን ብር እኔ ለምሳሌ ስንት ብር ልበለው 0.01 ሳንቲም ብለዋለሁ። 0.1 ሳንቲም ማኑም በዚህኛው 1 ብር ከ10 ሳንቲም ብለዋለሁ። ሶ ይሄንን ብር ሰው ካልከፈለበት በስተቀር ይሄ ቀፎ 100% የራሴ ነው ማለት ነው። ሶ 30 ብር ይቆርጣል። ግን ነገር ግን እኔ 1 ብር ከ1 ሳንቲም ያልከፈለ ሰው እዚህ ክፍያ ውስጥ እኔ አገኘዋለሁ ማለት ነው። ኦኬ እና ቀጣይም ሞክሩት ጋይስ፣ በዚህ ቻንሳችሁ ሞክሩ። ምክንያቱም እድል ባዳ ነች፣ አይታወቅም። እንግዲህ አብዛኛ ሰው ትላልቅ እቃዎች ላይ አእምሯቸው ፎከስ ሊሆን ይችላል። እናንተ ግን በዛ እቃ ወጣችሁ መሞከር አለባችሁ። ቻንስ አይታወቅም፣ የእድል ጉዳይና ማለት አሁን ታብሌት እኔ ያስፈልገኛል ኦሬዲ፣ ምናልባት እኔ እንጃ። ብቻ ግን ሚኒመም ለምሳሌ አንድ ብር ብየዋለሁ። ቻንሱ ነው እንግዲህ እኔ ቻንስ ነው። ካገኘሁትም ከእንግዲህ ከ1 ብር በታች የሚያስገባል ቢያልገምት ጋይስ። ሶ የምትመለከቱት በዚህ መልክ ሆኗል። ሁላችሁም እየገባችሁ እዚህ ነገር ቢያንስ 100 ብር መድባችሁ በ100 ብር 3 እቃ ላይ በትገዙ እና የመጨረሻ ፖይንት ትንንሽ ብሮችን ብትጠቀሙ ኦሬዲ እንደ ድል ሆኖ እናንተ ሌላ ሰው ላይ ያስገባ ይችላል። መጨረሻ ላይ እቃችሁን ተረካቢ ትሆናላችሁ። እንደዚህ ጠቃሚ ቪዲዮን ላይክ፣ ሰብስክራይብ፣ ሼር በማድረግ ተከታተሉኝ።